አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ሼር ላይክ እያደረጋችሁ አበረታቱኝ። ላይክ አድርጉልኝ። አንድ ላይክ ለኔ ይጠቅመኛል፣ እናንተን አይጎዳችሁም። እንግዲህ ለድምጽ ይቅርታ፣ በጣም ሳይነስ ይዞኝ እየተሰቃየሁ ነው። ያው እንግዲህ ተመጠፋ ብቅ ልበል ብዬ ነው የመጣሁት ማለት ነው። እና እንግዲህ ዛሬ በካያ ድራማ ተመልሼ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እንግዲህ ካያና ብሩክ ብሩክ የተባለው የካያ ጓደኛ ተንኮል ጠንስሶ እነሱ ቤት ገብቶ እንዲሁም ከምሽቱ ጋር እየተመሳጠረ ካያን ለማስወገድ እየሞከረ ነው። ያው ካያ በአሁኑ ሰዓት የሚያስታውሰው ነገር ምንም ነገር የለም። ካያ ወደ ሚስቱ ቤት መጥቶ እኔ የምፈልገው ንብረቴን ልካፈል ነው ብሎ ሲጠይቅ ብሩክ አንተ አያገባህም፣ ስለምን ንብረት ነው የምታወራው? ያ ንብረት ደግሞ የቆንጅየዋ ሚስቴ ነው፣ አንተን የሚመለከትህ ነገር የለም ብሎ በነገር ተጨቃጨቁ። ትርሲት ደግሞ ተደብቃ እየሰማች ነበርና መጣች። እውነቱን ነው ነግሯል፣ ገንዘቡ የኔ ነው፣ አይመለከትም፣ ከዚህ ቤት ውጣልኝ አለችው። እንግዲህ እና ደግሞ መጠየቅ ካለብህ ልጆችህን ጠይቅ ስትለው ማለት ምን ማለት ነው ልጆችህን ጠይቅ አላት። እሱም ልጆቹ ግማሹ ገንዘብ በልጆቹ ስለሆነ እነሱም የዚህ መብት አላቸው በማለት አመናጨቀችው። እና ደግሞ ከፈለግ እኔና ልጆችን ክሰሰን ስትለው እንዴ ምን እያወራሽ ነው? እንዴት ነው ልጆችን እና አንቺን የምከሰው? ምን አይነት ቀልድ ነው? ምን እያወራሽ ነው ብሎ ሲላት፣ እሷም ደግሞ እና ንብረትን መካፈል አይደለ ፈለከው? ስለዚህ ከሰሰንና በህግ ትሰጣለህ አለችው። አዎ ንብረትን አይደል የፈለከው ክሰሰን ስትለው፣ እንዴ ግን እንዴት ነው የምከሳችሁ በማለት እያንገራገረ ነበረና እንዴት ነው እኔ አልከሳችሁም በጭራሽ፣ ምንም የማላደርገውን ነገር አትጠይቅኝ አላት። እሷም ደግሞ ከአሁን በኋላ ምንም አይነት ንብረት እንደማታገኝ ተስፋ ቁረጥ፣ አለበለዚያ በህግ ቦታ ሄደህ መቀበል ትችላለህ አለችው። ኧረ እባክህ ተቆርቋሪ ነህ፣ ተቆረቆርክልን ማለት ነው። እኛን ፍርድ ቤት ማቆም ከበደህ ማለት ነው። አንተ እኮ ለገንዘብ ብለህ ልጆችህንና ሚስትህን መንገድ ላይ የጣልክ ሰው ነህ። ስለዚህ እኛን ፍርድ ቤት ገድረህ ገንዘብህን መካፈል ካልፈለግ በቃ እርሰው። ለእኛ አዝነ ሳይሆን ምናልባት አንተ ለራስህ ፍርድ ቤት የማትቆምበት የራስህ ምክንያት ሊኖር ይችላል እንጂ እኛ ወይም ለእኛ አዝነህ አይደለም በማለት በጣም ጮኸችበት። ብሩክም ተናዶ እንግዲህ ተቤት እየሮጠ ሲወጣ ሚኪ ተከትሎት ብሩኬ አረ ተከተለኝ፣ የሆነ ነገር ልንገር፣ የሆነ ምነግርህ ነገር አለኝ ብሎ ካስቆመው በኋላ እባክህ ዞር በልልኝ፣ ካሁን በኋላ የማምንህ መሰለህ? አንተ ለእኔ የምታዝና የምትቆረቆር አታስመስል፣ ስለዚህ አታውራኝ፣ አልፈለግህም አለው። እንግዲህ ሚኪም አረ እባክህን ተው፣ እኔ እንደዚያ አታደርገኝ፣ እኔ እኮ የልብ ጓደኛህ ነኝ አለው። አረ እባክህ ብሩኬ ተረጋጋ፣ ተረዳኝ እንጂ ምናምን ሲለው አይ ከአሁን በኋላ ምንም የምረዳህ ነገር እውነት ነገር የለም። እውነቱና ትክክለኛው ነገር በሚስቴና በጓደኛ ተከድቻለሁ። በቃ ይሄ ነው የገባኝ ነገር አለው። እንግዲህ ብሩክ በሚስቱና በጓደኛው እንዴት ተከዳ አመነ ማለት ነው። ማንም አልከዳህም እባክህ፣ ለምንድን ነው እንደዚህ የሚለው ብሎ ሲጠይቀው፣ እንዴ ሚስቴ የገዛ ጓደኛ የማግባቷ ይሄ ክህደት አይደለም እንዴ ብሎ ጠየቀው። አይ እኮ ክህደት አይደለም፣ አንተ ሙተሃል ተብሎ ለኛ ሲነገረን በቃ በድንገት ተጋባን አለው። እኔ ግን እንደዛ አይመስለኝም፣ የድንገተኛ አጋጣሚ ወይም እኔ ስለሞትኩኝ ሳይሆን መጀመሪያውም እኔ በህይወት እያለሁኝ የሆነ ግንኙነት ነበራችሁ ብዬ ገምታለሁኝ እንጂ በዚህ ፍጥነት ሁሉም ነገር እንደዚህ ልሳካላችሁ አይችልም አለ። ብሩክም ምን ይታወቃል፣ ምናልባት የልጆቹም አባት አንተ ልትሆን ትችላለህ በማለት በጣም በንዴት ተናገረው። ኧረ እባክህ ብሩክ የተረጋጋ፣ በቃ ሚስትህን አታውቃትም ማለት ነው? እንዴት ነው ትርሲትን እንደዚህ የምጠረጥራት? እሷ እኮ በጣም ነበር የምትወድህ በማለት ነገረው። አዎ በትክክል አላውቃትም ነበረ፣ ማንነቷ የተገለጸልኝ አሁን ነው። አሁን ግን በትክክል አውቃታለሁኝ ብሎ ሲለው፣ ባከን ብሩክ እንደዚህ አትበል፣ 5 ዓመት ሙሉ አንተ ሙተሃል ብላ ስታለቅስ ነበር የኖረችው፣ አንተ እንደዚህ አትበል በማለት ለማረጋጋት ሞከረ። እኔ ምልህ ቆይ እስኪ ጠብቀኝ ብለህ ከመንገዴ ያስቆምከኝ ለእሷ ጥብቅና ልትቆም ነው እንዴ ሲለው፣ ካያም አዎ ለእሷ ጥብቅና ለመቆም ነው የቆምኩት እዚህ፣ ምክንያቱም እኔ ባጠፋሁት ጥፋት እሷ ልትወቀስ አትችልም አለው። እናም ይኸውልህ ብሩክ አዳምጠኛ እንዴ፣ አንተ ከሞትክ በኋላ እኮ ለአንተ ብዬ ነው፣ ለአንተ ብለን ነው የተጋባ ነው። ምክንያቱም አንተ በጣም ደግ ሰው ስለነበርክ ልጆችህን ላሳድግልህ ብዬ ለዛ ብዬ ነው ያገባኋት አለው።
እና ደግሞ ብታይ በጣም ነው የምንፋቀረው፣ እንዲህ ስንቀራረብ ደግሞ ፍቅር ውስጥ ገባን እያለ ሲነግረው በጣም ተናድዴና እሺ በቃ ምን ላድርግህ፣ በቃ ምን ላድርግህ ማለቴ ምን ላድርግ ነው የምትለኝ? በቃ ተጋብታችኋል፣ በቃ ልቀቀኝ ከመንገዴ ላይ ልሄድበት ብሎ ብሩክም ሲጮህ አይ እኔ የምልህ አንተ እንዴት ትረጋጋ፣ እውነቱ ልንገርህ ብዬ ነው አለው። ሚኪም እንግዲህ እባክህን ይቅርታ አድርግልኝ ብሩክ፣ አንተ መልካም ሰው ነበርክ፣ እባክህ ይቅርታ አድርግልኝ ብሎ እግሩ ላይ ከተንበረከከ በኋላ ብሩክም እሺ በቃ ይቅርታ አድርግልሃለሁ፣ ነገር ግን አንድ ጥያቄ አለኝ አለው። ያው እንግዲህ ብሩክ በመኪናው አደጋ ምክንያት ትውስታውን ስላጣ ምንም ነገር ማስታወስ አይችልም እና ጓደኛ እንደነበርክ ለምን አልነገርከኝም? ለምን ደበቅከኝ? በማለት ጠየቀው። እና እንዴት ልነግርህ እችላለሁ? ጓደኛ ነበርኩኝ፣ ከዛ ሚስትህን አገባኋት ብዬ ልነግርህ በጣም ስለከበደኝ ነው አለ። ይሄ አሳፋሪ ድርጊት ነው እና ጓደኛ ነበርኩ ሚስትህን አገባህ እንዴት ልነግርህ እችላለሁ? በጣም ከባድ ነው። ደግሞ እኮ ብሩኬ አሁንም ድረስ በጣም እወድሃለሁኝ ብታይ እያለ እሱ ወሬውን መቀጠል ጀመረ። ብሩክ ግን ምንም አልተዋጠለትም። አይ በጭራሽ እንደምትወደኝ እንኳን በጭራሽ ምንም ነገር አላምንህም፣ ብቻ አንተ ተናገር እኔ ልስማህ፣ ግን ምንም አላምንህም አለው። እና ደግሞ ብሩኬ ግን እኮ ገንዘቡን ብትወስደው ምንም አልልም ነበረ፣ ያው እንደምታውቀው ትርሴት ግን አትሰጥህም እንጂ ገንዘቡን ብትወስደው ደስ ይለኝ ነበረ አለ። ብሩክና ሚኪ አውርተው ከጨረሱ በኋላ በመኪና ልሸኝህ አለው። ብሩክም ግን አላመነውም እና አይ አልፈልግም ለራሴ እሄዳለሁ አለ። እናም ብሩክ ሰላም ተባብለው በቃ ቻው ተባብለው ሲለያዩ ሚኪ ከኋላ ቆሞ እሰራልሃለሁኝ ይህንን ጅል ልብህን አወጣልሃለሁ፣ አሁን ይቅርታ የጠየቅኩ ከልብ ይመስሉሃል እያለ ከኋላው ያወራ ነበረ። ከአስመሳይ ጓደኛ ከአስመሳይ ሰው አላህ ይጠብቀን። ትርሴትም እንግዲህ ልክ እነሱ ከሄዱ በኋላ አልጋዋ ላይ ሆና እያለቀሰች ነበረ። በጣም ከፍቷት ነበረና ልጇ መጥቶ ማሚ እያለቀሽ ነው እንዴ ብሎ ሲጠይቃት አይ እያለቀስኩ አይደለም አለች። እናት እንግዲህ ህመሟን ሀዘኗን ለልጇ ማሳየት አትፈልግም። አይ እያየሁሽ አይደል እንዴ ለምንድን ነው የምታለቅሺው ብሎ ልጇ ቢጠይቃትም ልትነግረው ግን ፈቃደኛ አልነበረችም። ልጁም እንግዲህ ስሚማ ማሚ አባቴ መጥቶ ነበር አይደል ሲያወራ ሰምቼዋለሁኝ አላት። እሷም ግን ልትነግረው ፈቃደኛ አልነበረችም። አይ አባታችሁ አልመጣም አለችው። አይ ድምፁን ሰምቼዋለሁ ሲያወራ ሰምቼው ነበረ ለምን ተዋሽኛለች ሲላት እንዴ እናትህን ውሸታም እያልካት ነው እንዳለችው ልትነግረው ፈቃደኛ አልነበረችም። አይ የሚኪ ድምፅ ሰምተህ ነው እንጂ አባትህ አልመጣም አለችው። እኔ ሰምቼዋለሁ ሲያወራ ሲላት አይ ናፍቀኸዋል ማለት ነው። እኔማ ናፍቅ ያለሁኝ ግን በቃ ግን ሲላት አይ ግን ብሎ ነገር የለም በቃ አባታችሁ ጥሏችሁ ሄዷል። ካሁን በኋላ አባታችሁም እናታችሁም እኔ ነኝ። ስለዚህ ስለ አባትህ ማሰብ አቁም አለችው። የሚኪ አጭበርባሪነትና የብሩክ አደጋ መድረስ ሚኪ ያደረገው መቼ ይወጣ ይሆን? የሚኪ አስመሳይነት መቼ ይቆም ይሆን? ውድና የተከበራችሁ ቻናሌ ቤተሰቦች ለድምፄ በድጋሚ ይቅርታ እያልኩኝ እንግዲህ ለዛሬ ያስኩላችሁን እዚህ ጋር ጨርሳለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሰንብቱ። እወዳችኋለሁ። ባይ ባይ።